ፍቅርና እናትየዋ የተመረዘ ምግብ ሊበሉ ከጫፍ ደርሰዋል። መጨረሻውን ማን ሊያስቆማቸው ይችል ይሆን? ሐሳብ አስተያየታችሁን ኮሜንት ላይ እየሰጣችሁን ፍቅር አደይን እገልበታለሁ ያለችውን መርዝ ለቤዛ በማማከር አንድ ላይ እንደውም እረዳሻለሁ በማለት መልሳ ፍቅር ተሸውዳ በቤዛ ራሷ እንድትበላው ልታደርጋት ከጫፍ ደርሳለች። ቤዛ ዓላማዋ እዛ ቤት ውስጥ ሌላ ነገር ነው። እያንዳንዳቸውን ቤተሰቦች መጨረስ ትፈልጋለች። በምን መልኩ ማድረግ እንዳለባት አታውቅም። ገና ፍቅር ነገሩን ስታማክራት የአደይና የዴቭ ነገር ግራ ገብቶኛል እያልሳሳቀች ዴቭን አዘው እያወረችው ትገኛለች። ዴቭ ራሱ አሁን ላይ አነጋገሩ ተቀይሯል። የምር እየወደዳት ነው ብላ ነው የምታስበው። ፍቅር በዚህ መልኩ እያሰበች ስትመጣ በጣም ስለፈራች አደይ ላይ የመጨረሻውን ውሳኔ ልትወስን ወስናለች። ያም የነበረው እሷን መግደል። ይሄ ሐሳብ በጣም መጨረሻ ላይ ቢመጣላትም ግን ምን ያህል የከፋ እንደሆነ ራሷም ጭምር ታውቀዋለች። ያኔ ነበረ ቤዛ በቀላሉ ነገሩን እሷም እንድታስብበትና እንደውም ይህንን ጉዳይ እኔም ረዳሻለሁ በማለት ከዛ በኋላ የተነጋገሩትን ነገር ሊፈጽሙት መድኃኒቱን ያዘጋጁት። መድኃኒቱን ፍቅርና ቤዛ አንድ ላይ ቢያዘጋጁትም ግን ቤዛ ግን ዓላማዋ ሌላ ነበረ። መድኃኒቱን መጠቀም የምትፈልገው ሙሉ ቤተሰቦቹ ላይ ነው። ይሄኔ ግን ጥሩ አጋጣሚ የሆነላትን ነገር ማባከን ስለማትፈልግ ወዲያውኑ ለራት የቀረበው ምግብ ላይ ወጡ ላይ ትጨምሯለች። ባኔ ታዲያ ግን አቅርቤ የተባለችው ራሷ ናት። ይሄ ለሷ በጣም መጥፎ ዜና ነው። ምክንያቱም ራሷ ያመጣችው ምግብ ነው የመረዘም ማለታቸው አይቀርምና ነው። በዚህ ሁኔታ ላይ ወዲያውኑ ነበረ ለሁለቱ ያቀረበችላቸው፣ ለእናትየውና ለፍቅር። ሁለቱ እስኪበሉ ጓጉታ እየጠበቀች ነው። የመጀመሪያ ጉርሻቸውን ይጎርሳሉ ብላ ካሁን እየተጠባበቀች ባለበት ሰዓት ላይ ማን ነው መጥቶ ሊያድናቸው የሚችለው እዛ ቤት ውስጥ? ምናልባት ፍቅርም ነይ ካልበላሽ ትላት ይሆናል ቤዛን። በዚህ ሁኔታ ላይ ግን አልበላም ካለች ነገሩ እዛው ይከራል ማለት ነው። ምናልባት ፍቅር ልትጠረጥራት ስለምትችልና በዛ ሰዓት ሌላ አንዳች ዱብዳ ነገር ተፈጥሮ ሁለቱም ሳይበሉት መነሳት ይኖርባቸዋል። ይህን በቅርቡ የምናየው ይሆናል። በነገራችን ላይ ዴቭና አደይ ለእናትየው እንንገራት በሚለው ጉዳይ ላይ ሳይስማሙ በቀሩበት ሰዓት ላይ ግን እናትየው ቀደማቸው ነገሩን በመጠርጠሯ ምክንያት ሁለቱንም ብቻቸውን ስታወራቸው እንደነበረው አደይንም ቢሆን አንቺ አታስከፊኝም፣ እስከ ዛሬ ድረስ አርጊ ያልኩሽን ነው የምታረጊው፣ በዚህ ሁኔታ እንዳልጠረጥርሽ ምክንያት ስጭኝ ስትላት አደይ ደግሞ በመልሷ እየፈራሽ ስለነበረ በሰዓቱ አይኔና እሱ ምንም አይነት ነገር የለንም ብላን የመለሰችው። ዴቭም ቢሆን የራሱን ምክንያት ግልጽ አድርጎ መናገር ባይችልም ግን አይ ከእሷ ጋር እስካሁን የጀመርኩት ነገር የለም ስለ ወደፊቱ እኔ እንጃ ብሎ ለትንሽ ነገር ቢነግራትም ማለትም እናትየው ትንሽ እንኳን እንድትጠረጥር ሊያደርጋት ፈልጎ ነበረ። ነገሩ አልተሳካም። በዚህም በዛ እኔ እንዳታሳፍረኝ እሷ ከዛ አምልጣ እንደመጣች እንኳን አትርሳ፣ በዚህ ሁኔታ ላይ እንዳትገባበት እልሃለሁ። ስለዚህ እሷንም ደግሞ አደይን ስታናግራት ልጄ ሊሳሳት ይችላል፣ ሊወድሽም ስለሚችል ከሱ ራቅ በይ ብላት ነግራታለች። አደይና ዴቭ ግን እንደተባለው አላረጉም። ይባሱኑ በነጋታው አንድ ደና ዘዴ ፈይደው አደይ በራሷ መንገድ የት መሄድ እንዳለባት ከተናገረች በኋላ አስፈቅዳ ስትወጣ ዴቭም ደግሞ ከሌላ ቦታ እንደተደወለበት አስመስሎ ከዛ ቤት ወጥቶ መሃል ላይ ተገናኝተው ነበረ። እንደውም ይባሱኑ ስጦታ ሰጥቷት ብቻቸውን አንድ ላይ ሲያወሩ ተገኝተዋል። ይህንን ግን ለጊዜውም ማንም እንዳላየቸው ቢያቁም ፍቅርና ቤዛ ግን ነገሩን 100% ጠርጥረዋል። እንደውም እዚህ ቤት ውስጥ እየሸወዱን እነሱ ለብቻቸው እየተገናኙ ነው፣ ይሄን ያህል መፍዘዝ ለምን አስፈለገ? የቤዛ ሐሳብ ነበር ይሄ። ፍቅር ታዲያ በዚህ ሁኔታ ላይ በጣም ተናዳና ብግን ብላ ስለነበረ በንዴት ውስጥ ሆና አንድ ውሳኔ የወሰነችው ነገር ቢሆን አደይን መግደል ነው ብላ ራሷ አዝታ ነበረ። ይህንን የሰማችው ቤዛ ግን ተንኮሏን በዚህ በኩል ሌላ ሰው የሚያሳካላት ስላገኘች ነገሩን ታበረታታትና እንደውም ጥሩ ሐሳብ ነው ያግዝሻለሁ ብላት መድኃኒቱን ወዲያውኑ ነበር ያዘጋጁት። ይሄ ምን ያህል መጥፎ ነገር እንዳሰበች ቤዛ የሚታወቅ ነው። ፍቅርም ቢሆን ነገሩን እንዴቱ አሳስቧት እንጂ በዚህ በኩል ይሄን ያህል ትሄዳለች ብለው የሚያስብ ሰው የለም። መጨረሻው የሮሚ ጉዳይ ነው። ሮሚ እንግዲህ ብዙ ሰው እንዳስከፋት አይተናል። አሹም ቢሆን ጓደኛው፣ በዚህ በኩል ጓደኛው ደግሞ ለውሸት ብሎ ለዛኛው ለሌላኛው ልጅ ሲነግረው
እሷን በመስማቷ አሁንም ቢሆን ተከፍታለች። እንዴት እኔና እሱ ያላረግነውን ነገር አረኩ ብሎ በኩራት ያወራል የሚለው ሮሚን በጣም አበሳጭቷት ነበረ። ሊልንም ሄዳ ስታናግራት ሊሊ ደግሞ የራሷን ሐሳብ ሰጥተዋለች። አሹም ቢሆን ከራስሽ አታርቂው፣ በጣም እንደሚወድሽና እንደሚያፈቅርሽ አውቃለሁ። ነገር ግን አንቺ ልትረጂው ይገባል የሊሊ ጥያቄና ሐሳብ ነበረ። ሮሚ ግን በዛ በኩል አላሰበችም። አሹን እኔ በፍቅር አስቤው አላቅም፣ እንደ ወንድሜ ነው ማየው። ስለዚህ እሱ ይህንን ነገር እውነት አስቦት ከሆነ እኔ በጣም ጭንቀት ውስጥ ነው የምገባው ብላ ታስባለች። ለይኔ ሮሚ አንድ ነገር ቢሆን አሹን በፍቅር መልኩ አትቀበለውም ማለት ነው። ምናልባት እሱ ደብቆት እስከ መጨረሻው መቆየቱ ለሱ ጥሩ ሐሳብ ሳይሆን አይቀርም። ለአደይና ለዴቭ መልካም ምኞታችሁን ኮሜንት ላይ ያስቀመጣችሁ፣ ሌላው ደግሞ የሮሚን ጭንቅላት ወይንም ሐሳቧን የሚያስቀይራት አንዳች ነገር እንዲኖር የአሹም የፍቅር ጉዳይ ምን ያህል ምስኪን እንደሆነ አይታችኋል። እሱ በዛ በኩል ብዙ ነገር እያስጨነቀው እያለ አሁን ደግሞ ይበልጥ ራሷ የምትገፋው ከሆነ በጣሙኑ መጨረሻው ሊጎዳ ይችላል። ዴቭም አደይም ነገሩን ቤተሰብ አውቆ በቅርቡ አንድ ላይ በግልጽ የሚሆኑ ይሆናል። እስከ መቼ ተደብቀን ብለው ራሳቸው ጭንቀታቸውን ሊያጋሩ ይገኛሉ። እኔ መተርከላችሁ ዙበይር እባላለሁ። በቀድሞ ቻናሌ አዳዲስ በሚለው ብዙውን ጊዜ እዛ ላይ ጥፋት ስለተገኘብኝ ቻናሉ አሁን ላይ ሞቷል። ያኛውም ከተመለሰ ሰየው ነው፣ ግን ካልሆነ በዚሁ በቅርቡ 100,000 ምንገባ ይሆናል። በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁና እናንተ ማንኛውንም ዕቃ ማዘዝ ከፈለጋችሁ በዋትስአፕ በቴሌግራም እና በኢሞ ማናገር ትችላላችሁ። እዚህ ጋር የምታዩቸውን ዕቃዎች እንዳለ እናንተ ውጭ ሀገር ሆናችሁ እዚህ ኢትዮጵያ ውስጥ ዘመድ ወይንም ጓደኛ ካላችሁ ሰርፕራይዝ ማድረግ የምትፈልጉ ከሆነና ለሱ እንደዚህ አይነት ስልኮችን ሊሆን ይችላል ኦሪጂናል ዕቃዎችን እዚህ ኢትዮጵያ ውስጥ ገዝቼ ለነሱ ላድርስላችሁ እያልኳችሁ ነው። በዚህ ሁኔታ ላይ እኔም ማማከር የምትፈልጉና ማንኛውም ዕቃ ሊሆን ይችላል፣ የልጆች ልብስ ሊሆን ይችላል፣ ለበዓል ጊዜ ለነሱ የሚላክ ስጦታም ሊሆን ይችላል። ብቻ ደሴ፣ ባህር ዳር፣ ማንኛውም ቦታ እኔ ልክላችኋለሁ። ታዲያ ይሄንን ሰርቨር ከኔ የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ እና ዋትስአፕ ላይ ልታናግሩኝ ትችላላችሁ። የእምነት ጉዳይ አያሳስባችሁ። እናንተ ከዛ ሀገር ሆናችሁ ለዘመዶቻችሁ ወይንም ለጓደኞቻችሁ መላክ የምትፈልጉትን ማንኛውንም ዕቃ እኔ ልልክላችሁ ተዘጋጅቻለሁ። ታዲያ ከዛ ሀገር ብቻ አይደለም መላክ የሚጠበቅባችሁ፣ እዚህም ይሻላል ብላችሁ ለምሳሌ ስልክ ሊሆን ይችላል፣ ለአንድ ጓደኛችሁ ወይንም ለወንድማችሁ ለዘመዶቻችሁም ሊሆን ይችላል። መግዛት ፈልጋችሁ ግን አሪፍ ዕቃ ይሁን አይሁን የሚለውን ነገር መርጠን በስርዓት አማክረን ከገዛም በኋላ ወደምትፈልጉት ሰው መላክ እንችላለን ማለት ነው። ይሄንም ማረገው እኔ ነኝ። ታዲያ ይሄን በምናረግበት ጊዜ በጊፍት መልኩ ከሆነ ለነሱ ሳይነገራቸው እኛ ገዝተን ሄደን ሰርፕራይዝ ማድረግ እንችላለን ማለት ነው። በዚህ ሁኔታ ላይ ማንኛውንም ነገር ከሆነ እንልካለን፣ በዛው ልክም መልእክት እናደርሳለን ማለት ነው። አዲስ አበባ ውስጥ ለሆናችሁ ሰዎች በአንድ ቀን ውስጥ ይሄን ነገር ማድረግ እንችላለን። ከአዲስ አበባ ውጪ ከሆናችሁ ግን ቤተሰቦቻችሁ ከአዲስ አበባ ውጪ ከሆኑ በ3 በ4 ቀን ውስጥ ያንን ነገር የምናደርስ ይሆናል። ታዲያ ይሄን ነገር ማበረታታትና ማናገር ከፈለጋችሁ እዚህ ጋር በማስቀምጥላችሁ ቁጥር ቴሌግራም፣ ኢሞ፣ ዋትስአፕ ላይ ማናገር ትችላላችሁ። መልካም ጊዜ ይሁንላችሁ። እንደና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችሁ እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ 2 በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች
ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።